ቦሌ አካባቢ ከባድ የተኩስ ልውውጥ እንደነበር ተሰማ። ዛሬ በአዲስ አበባ ከተማ ሚሊኒየም አዳራሽ አቅራቢያ የአዲስ አበባ ፖሊስና የፋኖ ታጣቂዎች የተኩስ ልውውጥ ማድረጋቸው ተነገረ። በዚህም የፋኖ ታጣቂ አመራሮች ናቸው ሲል የአዲስ አበባ ፖሊስ የጠቀሳቸው ሰዎች መገደላቸው ተገልጿል። ዛሬ በሚሊኒየም አዳራሽ አካባቢ በአንድ መኪና ላይ ጭምር ከባድ ጉዳት ያደረሰና 3 ሰዎች የተገደሉበት እንደዚሁም 2 የፖሊስ አባላት የቆሰሉበት የተኩስ ልውውጥ ሲደረግ መዋሉ ተነግሯል። ዛሬ በአዲስ አበባ ከተማ በቦሌ ክፍለ ከተማ ወረዳ 3 ሚሊኒየም አዳራሽ አካባቢ በመኪና ውስጥ የነበሩ 3 ግለሰቦችና የአዲስ አበባ ፖሊስ የተኩስ ልውውጥ አድርገዋል። በሰሌዳ ቁጥር ኮድ 2C14373 አዲስ አበባ ሱዙኪ ዲዛየር ውስጥ ነበሩ የተባሉት 3ቱ ግለሰቦች ከፖሊስ ጋር ለረጅም ደቂቃዎች የቆየ የተኩስ ልውውጥ ካደረጉ በኋላ ከፖሊስ በተተኮሰ ጥይት 2ቱ ሲገደሉ አንደኛው በቁጥጥር ስር መዋሉ ነው የተነገረው። ናውሰናይ አንዳርጌ ታረቀኝ፣ አቤኔዘር ጋሻው አባተና ሀብታሙ አንዳርጌ ተሰማ የተባሉ 3 ግለሰቦች ጋር የተኩስ ልውውጥ ሲያደርግ እንደነበረ የተናገረው የአዲስ አበባ ፖሊስ እነዚህ ሰዎች በአማራ ክልል የሚንቀሳቀሰው የፋኖ ታጣቂ አመራሮችና አባላት ናቸው ብለዋል ባወጣው መግለጫ። በተኩስ ልውውጡ ከአዲስ አበባ ፖሊስ በኩል ሳጅን አራርሳ ተሾመና ኮንስታብል ማቲያስ ጴጥሮስ የተባሉ አባላቱ የተኩስ ልውውጡ ላይ ጉዳት የደረሰባቸው ሲሆን እንዳሻው ጌትነት የተባሉ ግለሰብም በመኪና ውስጥ እንዳሉ መገደላቸው ነው የተነገረው። እኚህ አቶ እንዳሻው ጌትነት የተባሉ ግለሰብ ይዘዋት የነበረችው መኪና ከፍተኛ የሆነ የተኩስ ልውውጡ ያረፈባት በመሆኑ በጥይቱ ከባድ ጉዳት እንደደረሰባት ነው የታወቀው። ቦሌ አካባቢ የነበረው የተኩስ ልውውጥ ለረጅም ሰዓታት አካባቢውን አሸብሮ የዋለ ሲሆን የአዲስ አበባ ፖሊስ እንዳለው ከሆነ የፋኖ ታጣቂ አባላት ናቸው ከተባሉት መካከል 2ቱ ሲገደሉ አንደኛው በቁጥጥር ስር መዋሉን ይፋ አድርጓል።